አንተ ምንም አልፈራም የሚያስፈራኝ ነገር የለም ትለኝ አሁን የተመጣ ሁሉ ፍራል ባክሱ የፍራቼ ጌታ ልዩ ሴት ነች አቤት በሙሉ አይኗ ካየች ልብ ተረከከ የምታረቀው እንደው እድል ቀንጣት ፈገግ ካለችልም አባቴ ወደ ታች ሊሄድ ወደ ላይ ልውጣ ወደ ምድር ልቀበል ግራ እኮ ነው የሚገባ ኧረ እባክህ ወይና አላቀማላት እንዴ አባቴ የተያዘ ነው የሚያውቀው በቃ ወይ እኔ እጅ ላውራትና አንተ የተሰማ ስሜት ተሰማኝ በቃ አቲ ምን ባለጌ ሰው ነህ አግዜም ብዬ ይመጣ ጭራሽ ወኪ አንተ ገብተህ ልጀነጀና ነው እየቀለድኩ ነው እባክህ ሂድ ቃስ ሂድ በቃ ቃስ እሺ ቲባይ ዛይ ግንብጭሽ ኪጭማ ይላል ለጋጫው ፍላጎት ካለ ከቆመ ግንብ የሚበር መኪና ይሻል እንዴ ገብቻለሁ እንዴ ምን ልታዘዝ እንትን 1 ኪሎ ቃሪያ ከዚህ 1 ኪሎ ይሁን አልሰማሽኝም እንዴ አዎ ደሞ እንዴት ጣፋጭ መሰለ ተቀምሰዋለህ አንቺ ብለሽ እንኳን ቃሪያ መርስ አልቀምስም እንዴ እሺ አቤት አይውበት ፍራፍሬ የሚያዝነው ቃሪያ ነው ቃሪያ ግን የቅባት እህል ነው የጥራጥሬ አዋራቺ እኔ እንጃ አይገርምሽም ምን አልሽኝ አይዞህ ሁሉም ለመጀመሪያ ጊዜ ሲገባ ተቃጥሎ ነው የለመደው እንጀራ ትበላለህ እስቲ ለራስ ብለው እሺ ምን ልታዘዝ 1 ኪሎ ቃሪያ እንካ ያ ይቃጠል ብለሽ ከፈረሽብኝ ምን አልከኝ እንትን አንድ ሽሮ ትኩስ አዎ ወይ ይቀጣ ወንድ ልጅ ይብላል ወይ እንዳትጠጋኝ ደሞ አብሲት ጥዬ ውሃ ቀቅዬ ምናምን ብለ ልቤ ውስጥ ልትገባ አይደለ እኔ እንደሆንኩ ሞኝ ነኝ ሰው ቶሎ ነው ማምነው ደሞ ወንዶች ክፉዎች ናችሁ ሰው ትጎዳላችሁ ስምሽ ማን ነው ዘሪቱ እሺ አንዴ ይኛ አልፈል ስሞት ልሽ አንዴ ብቻ ይኝ ይቅርብ በሞቴ በሳንቃው ደረቴ እባክሽ አንዴ ብቻ ይኝ ዛሬ ደግሞ ልትምጭ ካለ ነው አንዴ ብቻ ይኛ ይኸው የኔ ቆንጆ እባክሽ አንቺ ዘሬ እኔ ደግሞ መሬትሽ ልሆንና መሬት ወደ ሆነው ልቤ ወደቂና ዘርን ፍቅርን ሁሉን ነገር እናብ ቃላቶቹን ደግሞ ከየት ነው የሚያመጣቸው እሺ እንተዋወቅ የሚወዱኝ ሳሚ ይሉኛል ማስጠላቸውና እንደሄድላቸው የሚፈልጉኝ ደግሞ ሳመኝ ይሉኛል እሺ ሳመኝ እንዴ ስራህ ነው ስምህ ነው ደሞ እንደሄድላቸው ሲፈልጉ ነው አላልክም እንዴ ምኑ ሳመኝ ወንድሜ የፍቅሬን ማጣፈጫ ቅመሜ የፍቅሬን ዘር ተተዋውቃል
ዘሪቱ ትባላል። ወንዶሰን ወንዲ ብርቱካን በልቻለሁ፣ በማንጎም አድርጌያለሁ። እንደዚህ ከንፈር ግን የሚጣፍጥ አላየሁም። እንዴት አድርጎ ነው አጣፍጦ የሰራት? ዘለ ከጣፋጩ ጀምረ ማለት ነው ስኳር በሽተኛ እንዳትሆን ይሄን ሰውነትን እያየሁት እንደዚህ እንዳያለ። አረ ልጣፍጥ፣ እሷስ ልጣፍጥ። ሰማይ ልቅ ማለት ነው። ጉድ ጓደኛዬ ጉድ ሳሚ። ምን ሳላስበው ደግሞ ደጋግሞ ሳሚ። ሳታስቢ ማናባቱ ነው ሳታስቢ የሚስምሽ? የሽንት ልጅ ነው። እንደዛ አይነት ድፍረትማ አልታገስም። ለምቦቹን ዘርግቼ ነው የምገርፈው። ባላስበውን ግን መሳሙን ሳልወድ አልቀርም። ምን ይልቅ ለጓደኛውን ብሎ እንዳስተዋወቀ ልንገርሽ። ተዋወቃት፣ የህይወቴን ቅመም ዘሬን ተዋወቃት አላለውም መሰለሽ? አልገባኝም። ከዚህ በፊት ትተዋወቃላችሁ? ኧረ አንተዋወቅም። ታዲያ የማታውቂው ሰው? አንቺ ደግሞ እውቂያ በድንገት በአጋጣሚ ነው እንጂ ታስቦ ይሸመጠታል እንዴ? ይልቅ ሲስማኝ እንደተሰማኝ ልንገርሽ። የአንድ ሰው ንግስት አድርጎ የሚያኖረኝ ሁሌ ነው ሰው የሚኖረውን ሰው ልክ እንደሱ ነው የተሰማኝ። እንዴ ይቻላል እንዴ? እንዴት እንዴ? ባንዴ መሳም መሳሳም፣ ባንዴ መክነፍ፣ ባንዴ መደምደም፣ ባንዴ ልዕልት ሆኖ ባንዴ መንገስ እንዲቀላል። እኔም እሱ ግራ ገብቶኛል። ኧረ እኔ እንጃ አለኝ እኔስ ነገር። ስራህ ነው ስምህ ነው? ምኑ ሳመኝ። አንቺ አዘሽኝማ እንዴት እምቢ እልሻለሁ የእኔ ፍቅር። ግን እኮ እውነቷን ነው። በአንዴ እንደዚህ መሆን ይቻላል እንዴ? የኔ ዘር እባክሽን አብረን እናብብ፣ እናፍራ፣ እንለምልም። ዜድ መተሽ ነው እንዴ? ሰላምታም የለም? አዝናለሁ እባክሽ። ዛሬ እንኳን ሰው ልስም ፊቴን እንኳን አልታጠብም። እንዲሁ ፍጥጥ ብዬ ነው ማድረው። ምን ነው ምቻመመሽ? አረ ምቺውን መጋኛ ነኝ አላወቅኩም። አይዞሽ ይሻልሻል። እሱስ ባይሻለኝ ነው የሚሻለው። አሁን ምን አለ ብቻውን ከሚመጣ ጓደኛውን ይዞት ቢመጣ እስከ ጓደኛው ጋር ይመጣም ነበር። አናገርሽ? ማን አናገረ? ታዲያ ለምን ነው የምትቆጪው? ኧረ እኔ አንተ ቆጣሁ። ብዙ ቆየሁ አይደለ? እንትን ጓደኛዬ እኮ እዚህ ጠብቀኝ ብሎኝ ነው። እንደዛ ከሆነማ እስከፈለግከው ሰዓት መቆየት ትችላለህ። ታዲያ ጠብቀኝ ካለ ጃንጥላ ልዘርጋልህ ወይስ ቡና ላምቅልህ? ቡና ናሙቂያ እንዴ? ቡናውን ሳልጨርስ ወዴት ነው የምትወስጂው? አሃ ለካ እኔም አንተም ምርኮኞች ነን። ስለ ምርኮኛ ነው የምትወር? እኔስ ያ ጓደኛ ከንፈረኝ ስሞኝ የእሱ ምርኮኛ አድርጎ ሲያቃዥኝ አድሮ ነው። አንተ ደግሞ ሰርኬ ላይ ይኸውልህ
ፈጠን ብትል ነው የሚሻለው። ካለበለዚያ አንዱ ሞጭላፋ መጥቶ ይወስድልህና ታርፈዋለህ። እኔ ጓደኛህን ለምን የወደድኩት ይመስልሃል? እሱ ታሪክ ብዙ ነው እባክሽ። የማያደርገው ነገር የለም። ታሪኩ ብዙ ነው። ሚስት እያለችው ነው አይደል እኔን እፈልግሻለሁ እያለኝ የነበረው? እንዴ ስለ ሚስት ነው የምታወሪው? መጀመሪያውንም ታውቆኝ ነበር። ነገሮችን ሁሉ ሲያፈጣጥናቸው እኔ መጠርጠር ነበረብኝ። ድሮም ብዙ ሲቀባጠር እኔ ታውቆኝ ነበር። ቆይ ምን ታስነካ ነው? ድህነት ተላላፊ እንደሆነ አታውቅም? ዳግ ምን አይነት ፍጡር ነው? የሚበላው አያጣ ይስቃል። እንደ ዝንጀሮ ቂጡ መላጣ ነው። መቀመጫ ማልባ ሆኖ ግን ትምክተኛ ነው። ላገባ በተዘጋጀውበት ቤት እንደ ባዳ አባረሩ። ቆይ ድሀ ሰርቶ መለወጥ አይችልም እንዴ? አትኩኝ። አንቺንም ድሀ ሆነሽ እንዳትኖር አደረኩሽ እኮ። ድሀ ስትሆን ማንም ሰው አይፈልግም። ምን ሆነሽ ነው? ከማን ጋር ትጣላሽ? እድሌ ነው እኔማ የሚያስለቅሰኝ። ድሮም ወንዶች የሚፈልጉትን ነገር እስከሚያገኙ ድረስ ነው። አንቺም ደግሞ ነግረሽኝ ነበር እኮ። ማለት እኔ ሳላቅ የተፈጠረ ነገር አለ እንዴ? ያሳበኝ ነዋ። ስሙን ቀይ ስጥራውና ምን ገና ሳትተዋወቁ ከስራ ወጥተሽ ምን አድርገሽ ነው? አንቺ ደግሞ ምን አደርጋለሁ እኔ? ታዲያ የሚፈልገው ምናምን የምትይው ምንድን ነው? ከንፈሬን ነዋ። ከንፈሬን ስሞኝ ከሄደ በኋላ የኔ ከንፈር እንደማንም ላይ እንጭጭ መሰለሽ እንዴ? የኔ ከንፈር እኮ ማር ነው። ቢያውቀው ማር ነበር ይሳመው። እኔን ከሳመኝ በኋላ መጋኛ እንኳን ሊመታው ቢፈልግ አይነካውም። የማይረባ ነገር ቢበላ እንኳን ማርማር ነው የሚለው። ታዲያ ምን ተፈጥሮ ነው? መሳምሽን ሳያውቅ መጋኛ መታው እንዴ? እንደሱ ቢሆንማ በምን እድሌ። ጓደኛው መጥቶ ግን ቁርጠኝ አረደ። ወይኔ ምስኪን፣ እንደ ሳመሽ በዛው ሞተ። እንደሱ ቢሆንማ እንዴ ነበር። እንግዲህ ታዲያ ምንድን ነው? ጓደኛው ታሪከ ብዙ ነው፣ ሚስት አለው አለኝ። ሚስቱን መሳመበት ከንፈሩ ነው አንቺን ይሳመሽ? ተካሱም አለ። ምን አለ ያገቡ ወንዶች ግን ከቀለበት ሌላ ግንባራቸው ላይ ምልክት ቢሰጣቸው። አይዞሽ በቃ የኔ ቆንጆ፣ አውቀሽ አላደረግሽ። እድሌ ነው እንጂ የሚያስለቅሰኝ። በዚህ እድሜ ሳልፍብኝ ባላገኘው ብዬ ሳስብ በላይ ሆነ ሰውዬ ደግሞ አጋጠመኝ። እድሌ ነው ማልቅስ። አሁን ደግሞ ልጅ አለው ልትለኝ ነው? ኧረ አይደለም። ይኸውልሽ ያልገባሽ ነገር አለ። ምን መሰለሽ? አንተ ነው ጓደኛ? ነኝ። መልእክት ልልክ ነበር። እሺ። ወይ ሴትን መሸወድ ወንድ አያሰኝም በለው። እሺ ግን እኮ አልገባትም ያልኳት። ለላት እኮ የፈለኩትን መሰለሽ ታሪክ ብዙ ነው ምናምን ስላት፣ ያው እኔ የሚያደርገው ነገር ስለሚያስገርመኝ እኮ ነው። ያው እኔ የወደድኩትን መናገር ሲያቅተኝ እሱ ደግሞ የፈጣሪ ስጦታውን በአንድ ጊዜ አፈሰ ለማለት ያክል እኮ ነው እንጂ እኮ ሌላ እኮ ምንም አላልኩም እኮ። ምን? አዎ ሳሚ ከዚህ ከሄደ ጀምሮ እኮ ስላንቺ ነው የሚያስበው እኮ። እውነትህን ነው? የምሬን ነው። ቆይ እሺ፣ እንዳትበሰብስ በእናትህ። እንደው ልበስብስ ልበስብስ፣ በቃ በስብስ ልበል እንዴ? አንተ ይዘኝ ባትሄድ እኮ ፍቅሬን ዘሬን አላፍስሜ ነበር። በቃ አንተ የእድሜ ልክ ባለውለታዬ ነህ። በቃ አንተ የምርህ ነው? ከምሬ ነው። እንዴት? እኔ እንጃ አላውቅም። በቃ ፈጣሪን አብዝቼ ለመንኩት። በቃ ብቸኝነት ደከመኝ አልኩት። ከዛ የምወዳት የማምናትን ስጠኝ አልኩት። እርግጠኛ ነህ? አዎ። ከዛስ? በቃ ከዛማ ሰጠኛ። እንዴ ቆይ እሷ መሆኗን በምን እርግጠኛ ነህ? አላውቅም። ብቻ በቃ የሆነ ስሜት ወደ እሷ ገፋፈ። ጓደኛ ለማዝ ረጅም ጊዜ ፈጅቶብኛል። ሴቶች ደግሞ የሚባሉት ራሳቸውን ስለሚኮፍሱ በቃ
ባልመጥናቸውስ ምናምን ብዬ ፈራ ነበር። ቆይ አንተ ከመቼ ወዲህ ነው እንደዚህ ሴቶችን መፍራት የጀመርከው? አኗኗራቸው ነው እንዴ? ስለ እነሱ የሚወራው ነገር እኮ ሌላ ታሪክ እኮ ነው እንዴ። ቤት፣ መኪና፣ እንደዚህ ጥቅማ ጥቅም ነገር ይወዳሉ ስለሚባሉ እንደው ባልመጥናቸውስ ብዬ በቃ በጣም ነው የምሰገው። ታዲያ አቋም በዚህ ሁሉ ታምር እንዴት ተቀየረ? ለዛውም በአንድ እይታ ሸራ ጉተታ የሆነ ኃይል አደፋፈረኝ በልበል አለኝ። እሻው ምን አሰብክ? ከዚህ በኋላማ በጠዋት እነሳና ከጎረቤትም ቢሆን አበባይን ቀጥፌ በአበባ አንቆጠቁጣታለሁ። በቃ ወንድዬ ከዚህ በኋላ አንድ ከእጄ ገብታለች መልቀቅ የለም። ይቅርታ ግን በአንድ ጊዜ መሳብ አግባብ ነው? የስበት ህግ ነዋ። ሳመኛለች ሳምኳት። እዴ ማለት ራሷ ሳመኛለች? እንደዛ ነገር ማለት ምንድን እንደዛ ነገር? ይኸውልህ የሚወዱኝ ሳሚ እንደሄድላቸው የሚፈልጉት ደግሞ ሳመኝ ይሉኛል ስላት ሳመኝ አለች። እንዴ እና ታዲያ እሷ እኮ ማለት ነው እንድትርቃት ነው ሳመኝ ብላ የተናገረችው። ሂዳት በለው እንደሄድ አድርገው አይደል የሚባል በፍላጎቷ ሳመኝ ብላኛለች። ሳንኳት በቃ አለቀ። እና እሱ በጣም ነው የሚወድሽ እንጂ ሌላ እኮ አይደለም። ምንም እኮ አይፈልግም እኮ ያው በእርግጥ ፈጥኖ ነው እንደ መሳመበትም ግን አሁን ሰናት ስማትኛ እንሂድና ቡናህን ቆንጆ አድርጌ ላሙቅልህ። ሰናት ስማት ለሷ ብዬ አይደል እንዴ ምንም የማያውቀው ልጅ የቀጠቀጥኩት። እስቲ ኧረ አላስተረፈችኝም እኮ። አይዞህ በልቼን ጠጣበት። አይዞህ ምን አስበህ ነው? ምን አሰብኩኝ? ምን ታደርጋለህ ከዚህ? እባክህ አጠምዳለሁ ብዬ ተጠመድኩ። ወንድዬ እኮ እንደምትመጣ ሲነግረኝ እንዴት ደስ እንዳሰኘኝ ብታይ። ወንድዬ እኮ ዛሬ ብታይ ለእኔ ሲል ተመታ። ምንድን ነው የምትፈልገው? የምትፈልገው ያችኛዋ ነዋ። የኔን ዘር ተውልኝ። እንዴ አማ እንዴ እኔ ምን አደረኩኝ? በቃ ተውኝ። ምን አደረኩኝ? እንዴ አይዞህ እሺ። እንዴ ሳሚ እኔን በሷ ይጠረጥረኛል እንዴ? እኔን ጠርጥሮ ነው እንደዚህ ሆኖብኝ መቶኝ የሚሄደው? ፍቅር እውር ስለሆነ ቂም አትያዝ። እኔ ለሷ ብዬ በመታህ አይደል የተገላመጥኩት እንዴ? እና ቢሆንስ ሳሚ እኔ ላይ እንደዚህ ይሆናል? ስንት ነገር እያወቀ። ወይ በቃ ተዋቸው። አረ ችግር የለውም ግን የምሩን ነው የመታኝ። ወይ በቃ ተዋቸው። ይልቅና አንተ ትከፍልና እኔ ሳጋብዛለሁ። አረ ችግር የለውም። አረ ጎበዝ አለቅንም እንዴ! በጠራራ ፀሐይ ማጅራቴን። ሴት ነው ሰይጣን ነው የምትፈራው? ሁለቱንም እንዴ! ምን ለየው? ወድጄሃለሁ። ሻሻ ነው ልጩህ። ፍቅር ማለት የሚወዱትን ሰው ባያገኙ ጎደሎውን መሙላት አይደል? ምን ሆነህ ነው?
ምን ሆንኩ? ትቀናለህ እንዴ? ማ እኔ ሳሚ ነኝ ሲያልፍ የማይነካካኝ? እሺ በቃ እኔ አስተያየቱ ደስ ስላላለኝ። ምስኪን ወንድዬ ለእኔ ሲል እኮ ነው የማያውቀው ነገር ውስጥ ገብቶ ጦስ ውስጥ የገባው። ሴትዮ ችግር አለብሽ እንዴ? ከኔ ፊቱ ነሽ ራሱ ወንዱዬ ምናምን ትያለሽ። እሺ በቃ ተው። ከዚህ በኋላ አይደለም የሱን ስም የሌላ ወንድ ስም እንኳን አልጠራብህም። እንደዚህ ሎ ሲገነፍል የሚወደኝ ሰውማ አላስከፋም። እኔ ቀናተኛ አኮረፍክ እንዴ? እኔ ቀናተኛ አይደለሁ። እሺ እኔ ሳሚ አቶ ሳሙኤል እንዲማ የከንፈር ምርኮኛ አይሆኑ። እኔ ስታቆላምጪ ነው ደስ የሚል። ኦ ጌታ አንተም ባቆላምጥ እኮ መልሶ ጦሱ ለኔ ነው። አንተም ማቆላመጥ በጣም ብዙ ጦስ አለ። በቃ እንደውም ከዚህ በኋላ ሳሚ አቶ ሳሙኤል እንድትይ ነው እንጂ የምፈልገው በዛ ስም እንድትጠሪኝ አልፈልግም። ያው እሺ እኔ ሳሚ ያ ዛሬ ቀን አይደለም አይደል? እባክህ እንዴ ይሄ ሁሉ ዱላ ወርዶብን ትስቃለህ? ያው ዛሬ አልሳኩ መቼ ልሳቅ ብለሽ ነው። እወድሻለሁ ደግሞ አዎ እወድሻለሁ ማለቴ ይሄን ስልሽ ግን መማታት ከፈለግሽ ምንጭኛው የምሬን ነው። ፊቴ ያው ዱላ ለምዷል። ይሄ ሁሉ ነገር ለአንቺ ፍቅር የተከፈለ መስዋዕትነት ነው። ለአንቺ ፍቅር ማለት? አዎ እዛ እኮ የደፈረሰ ቡና ስግትም ሆኖ እኮ አንቺን ለማየት ነው። በዛ ላይ ደግሞ ሳሚ እሷን ያፈቀርኩ መስሎ ሌላ ነገር ውስጥ ገባ። በጣም ነው የምወድሽ። መቼም በቃ ችግር የለውም። ለምንድን ነው የምመታክ? አላቅም የሆነ ከፍቅር ይልቅ ለዱላ የቀረብሽ ሴት ነሽ። አንተ እንዴት አወቅ? ያው አይ አይደለ ስትስቂ የሆነ መልአክ ነው መስዩ፣ ስትቆጪ ደግሞ የሆነ ጭራቅ ነገር። ታዲያ አንተ የቱ ይሻልሃል? እንትን የሆነ መልአክ መስልኝ። ኋላም ደውዬ ማጣራት አለ። እኔ የምልሽ ዜድዬ፣ ቆይ አሁን ዓመተ ምህረቱ ስንት ነው? 2017። ቆይ 8ኛው ሺህ አልፏል ወይስ ገና ነው? እንዴ ከነው እንደ ሰፈር እኮ ሰርኬን የምትመስልሽ በፍቅር እየተንጎራደደሽ ሳያት ተጠራጥሬ እኮ ነው የደወልኩልሽ። አሰማህም እንዴ? አፈሳት እኮ ምን ብላ ቃል እንደገባችልኝ ታውቃለህ? ወዶ ፈቅዶ እጄ ገብቷልና ከጠዋት እስከ ማታ አልለየውም አላለችም? ኧረ እባክሽ እኮ አዎ ጠርጥሬ ያለው እኔም። ኧረ ይመቸው ይመቸው። እሺ ምን አይነት እድለኛ ብሆን ነው ለግሌ አንድ ፀሐይ የተመደበልኝ። ጸባይ ታይቶ ጨረቃም ይጨመርልሃል። እወድሻለሁ በጣም። ይሄንማ ሁሌ ነው የምትለኝ። ውድድድ ያደርግሻለሁ። በቃ እቺን ድድድድ ብቻ ነው የምትለኝ። መቼም አንቺን ለማግኘት ካቃጠለኝ ቃሪያ በላይ ብታቃጥኝም እኔ ግን በጣም ነው የምወድሽ። ቅድም በግሌ የታደልኩሽ የጧት ፀሐይ፣ አሁን ደግሞ አቃጣይ ቃሪያ። እሺ ጥሩ ለውጥ ነው። ትንሽ ጊዜ ከሰጡ አመል ይወጣል። እኔ ለፍቅር ዱዳ እንደው እንኳን ጠፍቶሽ ነው።
እኔ አንቺን ከልቤ ልልሽ የምችለው እወድሻለሁ፣ ምክንያቱም ስለምወድሽ። እሺ እንዴት ሌላ ማለት ያቅታል? እሺ አሁን ሌላ ምን ይባላል? አጀማመር ጥሩ ነበር። የጧት ፀሐይ ያላፈ እንዴት ሌላ ማለት ይጠፋዋል? እስኪ ጫፍ ስጪ። ምን ልበል? እንጃለህ። ብትፈልግ ስለ ውበቴ፣ ብትፈልግ ደግሞ ከኔ ደስ ስለሚል ነገር አውራ። አይ ውበት ላይማ ያው አይነ ስውር መሆኔን እንደው ሰው አንቺን አይቶ እኔ ላይ መፍረድ ያቅቷል ማለትማ ያው ውበት ብለይ ኖሮ እኔ አንቺ ላይ ወድቅ ነበር። እንዳትወርውሪ እሺ። እንዴ ጓደኛዬ፣ ወንድሜ እባክህ ይቅር በለኝ እባክህ። ለምኑ ነው ይቅር? ምን ሆናል? ለምን ነው ይቅር የምልህ? እንደው በቅናት መንፈስ ተነሳስቼ እጄን አነሳሁብህ። እንዴ ኧረ እንኳን የምታኝ እንኳን ቅጥቀጥ ያረከኝ እንኳን መታኝ። ምን ማለት ነው እንኳን መታኝ? ይኸውልህ ከዚህ በፊት ስለነበረው ነገር ባያገባኝም ከዚህ በኋላ ግን እጅህን እሱ ላይ ለማንሳት ስታስብ ደጋግመህ ስለሚደርስብህ ነገር አስብ እሺ። ጸብህ ከኔ ጋር ነው የሚሆነው። የኔ ፍቅር እሱ ባይቀጠቀጠኝ ባይደበድበኝ ልብሽ ይራራልኝ ነበር። እሱ አለፈ። ከዚህ በኋላ የኔ ነው። የኔ የሆነው ሰው ላይ ደግሞ ማንም እጁን እንዲያነሳ አልፈልግም። እጁን ነው የምቆርጥለት። ኧረ ይኸው ቅርታ ይደር። እሱ ነው የሚሻል። ማን ነው የሚያሯሩጥህ? ማንም አያሯሩጠኝም። የእኔ ፍቅር ናፍቆትሽ፣ ፍቅርሽ ነው እንደዚህ እያከነፈ ያመጣል። በዛ ላይ ደግሞ ጥንዶችን ሳያቸው ስራዬ ቢረፍድም ላጥ ብዬ መጣልሽ። ደግሞ የትኞቹ ጥንዶች ናቸው የሚያስቀኑት? ወንዴን ይቅርታ ልጠይቀው ሲሄድ በፍቅር ክንፍ ብለውልሻል። ጭራሽ ከፍቅር አልፎ መከታ ሆናልሻለች። አላስጠጋኝ ብላኝ በማስጠንቀቂያ ነው ይቅርታ ጠይቄ ስፈጥን ካንቺ ጋር ከቻልኩሽ። ማስጠንቀቂያ ማለት እንዴ ምን አለች ይመስልሽ? ይኸውልህ ከሱ ጋር እጅህን ከማንሳት በፊት ሊደርስብህ የሚችለውን ነገር ብታስብበት መልካም ነው። ምክንያቱም ጠብህ ከኔ ጋር ነው አትለኝ ይመስልሽ? ወይኔ ዜድዬ ደግሞ አስተያየቷ እንዴት ደስ እንደሚል በፍቅር ነው። አስተያየቱ ይቆየኝና አልበቃል ጸብህ ከኔ ጋር ነው አለች። አዎ ደስ አይልም ግን ለሱ መከታነቷን ማሳየቷ ዜድ ማን የሚወደው ላይ እጁ እንደሚያነሳ አብረን የምናይ ይሆናል። ዜድዬ ወይ በይኝ እንጂ እንዲሁም ዛሬ እኮ አላቆላም እንጂ። ሳሙኤል እስኪ ተወኝ። ያቺ መታልክል እንኳን እስከምነግራት ድረስ ቸኩያለሁ። የኔ ፍቅሬ ማጣፈጫ ቅመሜ ሳመኝ። ውፍ በቃ ተወኝ። ቻው በቃ ከስራ ስመለስ እመጣለሁ። እሺ ቻው። ለምን የሚያስቀን ነግረኸኝ አብረን አንስቅ። ሳቅ እኮ አይደለም ግርምት ነው። በጣም እየገረመኝ። ምን ገረመ እንዴ? እኔ ልሸኝ ሲገባ ለምረቁ አንቺ ምሽኝ ስለማልጠግብ አጠገቤ ሆነህ እንኳን ያለህ ስለማይመስለኝ። ደግሞ የወንድ ቁጥር አንሷል። አንድ ወንድ ለ10 ሴት በሚባልበት ሀገር በስስት ብሸኝ ምን ይገርማል? እኔ ግን ምን እንደሚሰማኝ ታውቂያለሽ? የሆነ ሕፃን ልጅ ሆንኩ ነው የሚሰማኝ። ለምሳሌ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት የምትወስጂ ኬጂ ትንጥዬ ልጅ። ኧረ እና አስጠላ ይቅርብ። ኧረ ለምን ይቅርብኝ? በነገራችን ላይ በጣም ደስ የሚለኝ ልቤን ከፍቼ እንዴት ላሳይሽ? ውስጥ መፍቻና ክሬክ አምጣና አሳየኛ። ጠብቂ መጣሁ። አንተ ጅል ዝም ብለህ ውረደኝ። እስከ ሞት እጆቼን አትልቀቃቸው። ይህን ብቻ ነው የምፈልገው። ግባ በቃ ቻው። ግባ እንጂ እሺ። ምን ነው ግባ። ዋ ኋላ ኮርፈና መገባበት ታጣለህ።
ሆንሽ ደግሞ በጧት? የኔ የሆነን ሰው ዛቻና ማስፈራሪያ ደረሰበት። ማላይ ሳሚያች? አዎ የኔን ሰው አስፈራርተውታል። ማን አባቱ ነው እሱ የሚያስፈራራው? እንሂድላችሁ። ምን እንጠብቃለን? ብንሄድ ምን ልናደርጋት ነው? ጭራሽ ሴት ናት። እሷንማ ጸጉሯን እንደዚህ ጥቅልል አድርገን በጥፊ ነው የምናጠራግራት። ተው እንዳትጠጋኝ። ደግሞ ሳመኝ ሁለተኛ ስምን ስጠራ ይሰማኝና ይጣላኛል። ለዛ ነው የመጣሁት። ለምኑ? ለመጣላቱ? ቆይ እናንተ ሰዎች ከባለቤቴ ምንድነው የምትፈልጉት? እሷ እዛ በነገር ታንጨረጭረዋለች፣ አንተ ደግሞ እዚህ መጥተህ ከሱ ጋር ልጣላ ነው ምናምን ትለኛለህ። እኔ ይኸውልህ በሳመኝ መጡ ማለት በፊት ጥርሴ በለንጬጬ እንደመጡብኝ ነው የምቆጥረው። እንደውም ከሱ ጋር የፈለከውን ድብድብ ከኔ ጋር መሞከር ትችላለህ። ና ሞክረኝ በል። እንደባደብ ያልኩ ምንድነው የሚያስገለፍጥህ? ወንድሜን ምን ያህል እንደምትወጁ ገርሞኝ በጣም ደስ ብሎኝ ነው የምስቀው። ደስታው ከጸቡ በኋላ ይደርሳል። አሁን በል እንደባደብ። ከኔ ጋር ትጣላለህ አትጣላ? አይ እኔ ካንቺ ጋር ልጣላ ነው። ሴት ነሽ ብለህ ነው አይደለ? እዚሁ ዱቄት ነው ማደርግ። ይኸውልሽ ለጸቡ እንኳን አንቺ ራሱ ጊዜ የለሽም። እዛ ታሞ ተኝቶልሻል። ምን ማታ ደህና አልነበር እንዴ? ምን ሆኖ ነው? ይኸውልሽ አሁን እኔ ጋር ተኝቷል። ቢያንስ ሆስፒታል ሄዶ እንዲታከም ሄደሽ አናግሪው። እኔ ዝም ብናገረውንም ሊሰማኝ አልቻለም። ጭራሽ ለሆስፒታል የሚያደርስ ነው አደ እኮ። ቆይ ሰርክዬ ወንዴ ምን ሆነ? ሳሚ መርዶ ነው? ከሰው ጣላ ወይስ መኪና ወደቀበት? አረ ምንድነው የምታስቢው ሰርክዬ? እንዴ ደግሞ ከመቼ ጀምሮ ነው ሚስቶች እንደ እናት ማሰብ የጀመሩት? ታውቃለህ ምን ያህል እንደምሳሳለት። አይቼ ማልጠግበው ስጦታዬም እንደሆነ። ስጦታሽን በጥፊና በቡጤ ማቀባበል እንዳደረግሽለት አውቃለሁ። ተው ሳሚዬ አትቀልድ። ይልቅ ንገረኝ፣ ቁርጤ ይለወቀው። ይኸውልሽ ሰርክዬ ወንዴ ካልሱን ውሃ የሚባል ራሱ ነክቶት አያውቅም። አሁን በራሱ ጉማት ታሞ ጉንፋን ይሆን ተስቦ ይሆን ምን እንደሆነ አላውቅም፣ ታሞ ወድቆልሻል። ጓደኛዬ ጓደኛዬ እንኳን አንቺ መጣሽልኝ። ዝግጁ? ቢሳ ፋብለሻ እስኪ እቺን እስኪ እና ምን ቀር እንደውም ቆይ ምንድን ነው? ውድ ፍቅሬ የኔ ያቴ ምርቃን የግራ ጎኔን አጥንቴን ከውሻ ጠብቀሽ ሙሉ ስላረግሽኝ ደስተኛ ነኝ። ደስታዬ እጥፍ ድርብ የሚሆኑ ደግሞ አንቺን አግብቼ 1000 ልጆች ወልደን 1000 የልጅ ልጆች አይተን እንድንኖር በዛሬው ዕለት እንድታገቢኝ ይጠይቅሻል። ምነው እንዲህ ደስ አይላትም እንዴ? ይደብራታል? እኔ አልገባኝ። ቆይ አንተ ለምን ነው የምታገባት ግን? እሷ ስለምወዳት ነው። የፍቅሬ የህይወቴ ማጣፈጫ ቅመሜ ስለሆነች ነው እንዴ። እሷን ካገኘሁ በኋላ እኮ ነው በረከት በበረከት ይሆን። በቃ ይሄንን አትላትም እንዴ? ምንድነው ይሄ? ምንድነው ይሄ?
ይሄ እንዳይቀር ከፈለክ ምና ፍላጎት ከሆነ እኔ አንተ ልክ ስትሞት እኔ ፍትሐት ላይ አነብልሃል። እውነት እኔ ነኝ በኔ ድብ ለሰርኬ እሷን እንኳን አዘው በጸበል አባት ተነስ በላው ዝግጆችን ቆልፈህ ነኝ በቃ ግን አንተን ሁሉ ቀን እንዴት ነው ያወቅኸው? እኔ ጉዴ ሳሚዬ ወይ ወንድዬ አንቺ ደግሞ በዚህ ሰዓት ምን ወንድዬ ነው ሳሚዬ እንደዚህ ሆኖ ሰው ቤት ተኝቶ እያየሽው አንቺ ዛሬ እንኳን ስለወለደ ታስቢው እንዴ? ለምንድነው ደግሞ ስለዛ ማይረባ ማስበው? ይኸው ሳሚዬ ጦስቶ የከሰተው እኮ እሱ ነው። ምን አለ ቅድም እንዳገኘው አናቱን ብካፍልለት ኖሮ አንቺ አላመጣሽም እንዴ? ያንቺ ነው መሰለኝ የኔ ጌታ። ተነሽ የኔ ፍቅር ምንም ሀተታ ሳላበዛ አንቺን ካገኘው በኋላ ደስታዬ ሙሉ፣ ህይወቴ ሙሉ፣ ደስታዬ ደግሞ ጥፍ ድርብ ሆኗል። በረከቴም ስለተተፈረፈ የበረከቴ ተካፋይ ትሆኚ ዘንድ ከጎኔ ተቆርጦ የተሰራሽበትን አጥንት ወደ ቦታው ትመልሺው ዘንድ አንድ የነበረውን ሁለት የነበረውን አንድ እንሆን ዘንድ ተንበርክኬ እጠይቅሻለሁ። ታገቢኛለሽ ወይ? በጣም ታገቢኛለሽ? የኔ ቅመም፣ የኔ ፍቅር ታገቢኛለሽ? አዎ ተከባሪው የኔ ውድ እንደዛ አይደለም። የኔ ንጉስ ሁሉን ነገር ማያይ ፍቅርን ያሳየኝ እሱ ነው። ጨረቃ ነበር
ፀሐይ ስትወጣ ቦታ ስለቅ ፈገግታ ይጠፋ። እናት ማለት እኮ ሀገር ናት። ሀገርን ልትመታት ነው። ሽንሽንሿ ቻይናውኛ ኢትዮጵያ በመታ ምን ችግር አለው ማለት ነው? ቹንቻንችን ይህን ስልሽ ግን ማግባት ጠልቼ አይደለም። ከአንቺም ጎን መንቃት ከአንቺ በላይ ነው የሚያስደስተኝ። በዛ ላይ ደግሞ የምንመሰርታቸው ቤተሰቦች የምንወልዳቸው ልጆች በ40 ቀን እድላቸው እንዲያልጉም አልፈልግም። ይህን ስልሽ ቤት፣ መኪና፣ ብዙ ነገር ይኖረኝ አይደለም። ጊዜው ሰዓት ነው። ግን ቢሆንም መሰረታዊ ነገሮችን አሟልተን እያንዳንዷን የወጣ ማጣጥምን ነው አንቺን ማግባት ፈልገው። እያንዳንዷ ጥፍጥ ያለች ህይወት ምን አይነት ናት? የመጀመሪያው አንቺን እጄ ማስገባት ነበረ። ተንከራትቼ በጥፊ ተመትቼ ቃሪያ በልቼ እጄ ያስገብቼሻል። ሌላው ደግሞ ፍቅረኛ የሆነሽ እጅ ለእጅ ተያይዘን ሰው ምን ይለኛል ሳለን በዝናብ በጨረቃ ደንሰን ግንብ ስር ተሳስመን እውነቴን ነው ጥፍጥ ያለች ህይወት ጣማችን እናጣጥማል። ከዛ በኋላ መንገድ አዘጋና የምትጠጪው ወይን ውስጥ ቀለበት አደርጋለሁ። አንቺ ደግሞ ፋራ ነሽ፣ ብድግ አድርገሽ ትጠጪዋለሽ። ከዛን ሆስፒታል እየተሯሯጥ ፕሮፖዝ አደርግሻለሁ ማለት ነው። ከዛ በኋላ ልጆች ሳንወልድ ጥፍጥ ያለች ህይወትን ካንቺ ጋር ማሳለፍ ፈልጋለሁ። የኔ ዓለም እኔም እያንዳንዷን ጥፍጥ ያለች ህይወት ካንተ ጋር ማሳለፍ ፈልጋለሁ። ለዚህ አባባልሽ ነይ ቅዠት ነው። የፊት ጥርሴ ቅዠት አይደለም ዳጊ፣ የፊት ጥርስሽ ራሱ ነው ተፈተውልሽ። አሁን እኮ ነው ታስሬያለሁ። ለምን መጣ? ናፈቅሽ። እስር ቤቱን እያንዳንዷን ቀን ማሳልፈው አንቺን በማሰብ ነበር። ያን አልፈልግሽም ብለኸኝ አይደል እንደ ሄድከው? አሁን ምን ተገኝቶ ነው ወደ እኔ ተመለስከው? ቆጨኝ። እዛሽ ጠባብ እስር ቤቱን ሳስበው በህይወት ያለሽው ምርጧ ነገር አንቺ ነበር። አሁን ደግሞ አንቺን ማጣት አለብኝ። አሁንማ በጣም አረፈድክ። ህይወት ነኝ ካሰችኝ። እኔ ከምወደው በላይ የሚወደኝ ሰው አገኘው። ማን ነው እሱ? ላውራው ይረዳኛል። ከዛማ ይመልስልኛል። ለሱም ቢሆን የሆነ ሴት እንፈልግለታለን። ቀልደኛ። እንዴ ማሳመን አቅሙ ካለ ለምን ፖለቲከኛ አትሆንም? እኔም ባታገኘኝ እንኳን የሆነ የባህር በር ባንተ በኩል እናገኝ ይሆናል። የፊት ጥርስ አንቺ መቼ ማለት ያኔ ያሳልፋችሁ ደስታ ታውቂያለሽ። አሁን ከሱ የበለጠ ጥሩ ደስታዎች እናሳልፋለን። ልጆችም እንወልዳለን። አንቺ ማለት የፊት ጥርሴ ነሽ። ከዚህ በኋላ አይደለም እሱን ስም የሌላውን ስም እንኳን አጣራው። እንደዚህ ሉ ሲገነፍ የሚወደኝ ሰው ማለት ነው። ታሚ እንዴ ዳጊ የጠፍተክ ነው? ባክሽ ታስሬ ነበር። ግን እዛም ሙኝ እንዴት ሳስብሽ እንደነበር ማለት ታውቂያለሽ። አኒ ዘሪቱ ይቶኳት ያንቺ ውበት ልቤን ሰርቆስ ነው አይደል? በቃ አንተ ቀልድ አያልቅብህ። የኔ ቆንጆ አንተ ትመሳሰጥ። እኔ ባለ ትዳር ነኝ። ምንድነው እናንተ ሁለታችሁ እንደሚያንቀጫቅጫችሁ? ምን ያስገለፍጥሻል? ዜድ ጋር ሄደህ ቆሌህን ገፋ ነው አይደል? እኔ ጋር መተህ የምትመሳሰጠው። ሰርኬ ማግባት መውለድ አለብኝ። ምን ነው ልትሞት ነው እንዴ? ለምን ነው ሞተው? ታዲያ ምንድነው? በደህና ጊዜ ያላከበርከውን ማግባት መውለድ ለምን ፈለክ? ሰርኬ አላማጣው የምንወለት ነገር ፈለኩ። በይስ ምድር ላይ
ተስፋ ማልቆርጥበት እሱም ተስፋ የሚያቆርጥበት ተስፋዬ ልጄ ብቻ ነው። ሚስትስ? እባክሽ እሷ እንዴት ወለድልኝ እንጂ መሄዱ አይቀርም። ሴት ልጅ በቃኝ ታውቃለች እንዴ? ኧረ እባክህ ሴት አታውቅም ማለት ነው? ማለት ምን ሆነህ ነው? ታዲያ ለምንድን ነው መተህ ሳታገኘኝ የተመለስከው? ቃረስ አትዋሽ። አዎ ልክ ነሽ። እኔ የፊት ጥርሴን ስትይ የሳቅሽ ምንጭ በመሆኔ በጣም ነበር የምኮረው። አንቺ ግን እሱን እየጠበቅሽ ነበር እንደዛ የምትይ። እሱ እኮ ያለፈ ታሪኬ ነው። አዎ ልክ ነሽ። አዎ የምትፈልጊውን ነገር ማድረግ ትችያለሽ። እኔ መሸነፌን አውቀሽ አይደለ? ይመችሽ። አንቺ ጀግና ሴት ነሽ። ማሸነፍሽን ስታረጋግጪ ትተሽ ልትሄጂ ነው አይደለ? ሂጂ ሂጂ፣ መንገዱን ጨርቅ ያርግልሽ። ከዛሬ ሰው ሁሉ ምን ሆኗል? አዎ ልክ ነሽ። ሳምዬ ሳመኝ ባትይኝ ሳሙኤል ብሎ መጥራት ከብዶሽ አይደል እንዴ? በጅምላ ሰው ሁሉ ምን ሆኗል ብለሽ ነገርሽ? ሳመኝ። አልስምሽም። ሂጂና እሱ የምትወጂው ይሳምሽ። አይ ዳግም ማግባት መውለድ እንደዚህ ቀላል መስሎታል። ሰው ግን እንዴት ለራሱ የኖረውን ህይወት ለልጁ ለማውረስ ይጣደፋል? ሰው ምን ሆኗል ዘንድሮ? ሰው ምን ሆነ? ሰው ምን ሆነ? ምን ሆነ ሰው? ቶሚ አትጥሪኝ። ሰው ምን ሆነ አልሽኝ አይደለ? ምን ሆነ ሰው? እንዴ ምን ሆነ ነው? ምን ሆነ አልሽኝ አይደለ? ሰው ምን ሆነ? ምን? ይሄ ዳግም አልጠየቀኝም መሰለህ። ማን ነው ዳግም ደግሞ? አሃ ለአንቺም ደውላ ነግራሻለሽ ማለት ነው። ሰላም ነው የምትነግረኝ? የዘሪቱ የድሮም የአሁኑም ባሏ ዳግም ነው ስሙ አይደለ? አንተ እሱ እንዴት አወቅ? በቃ አውቄዋለሁ። ችግር የለውም። ወደድኳት እንጂ አልቆረብኩባትም። እሺ ይሄ ዳግም እኮ ለአግባሽ ውለጂልኝ ነው የሚለኝ። አንቺንም? አዎ ዜድን ጠይቋት እምቢ ብለዋለች መሰለኝ። እኔንም እድሉን ልሞክር ብሎ ጠየቀኝ። ኧረ እባክሽ ዜድ ጠይቋት እምቢ ማለቷን በምን አወቅሽ? እሱ ነው የነገረኝ። ኧረ እባክሽ ሰው ምን ነው ዛሬ? አንቺን ካገኘው በኋላ ደስታዬ ሙሉ፣ ህይወቴ ሙሉ፣ ደስታዬ ደግሞ ጥፍ ድርብ ሆኗል። አንቺ ዘሬ፣ እኔ ደግሞ መሬትሽ ልሆንና መሬት ወደ ሆነው ልቤ ውደቂና ዘርን፣ ፍቅርን፣ ሁሉን ነገር እናብብ። ማሸነፍሽን ስታረጋግጪ ትተሽ ልትሄጂ ነው አይደለ? ሂጂ ሂጂ፣ መንገዱን ጨርቅ ያርግልሽ። ሂጂና እሱ የምትወጂው ይሳምሽ። ሳመኝ። ማን የሚወደው ላይ እጁ እንደሚያነሳ አብረን የምናይ ይሆናል። ምን ወደቀብህ? የኔ ዓለም እኔ በጣም ደህና ነኝ። ሳሚና ዘሪቱ ተጣርቷል እንዴ? ጠፋሽ ምናምን አለኝ። እንዴ ውጭ የለችም እንዴ?
ስመጣ አላየኋትም። ቆይ መጣሁ፣ ጠብቀኝ። ድሃ ሁለት ድንበር አለው። አንድ የድህነት አንድ የሀገር። ህዝቡ ችግር ላይ ነው፣ አልተመቸውም። አንተ አውሬ ጨካኝ ነሽ፣ እንዳትነካኝ። ሌባ ልጆትን አያውቋትም። እዚህ በላይ ምን ልሁንልሽ? ንገሪ፣ ምን እንደሆነ ነው የምትል? እኔ እዛ ላቤት ስንጠፈጠፍ ልብስ አጥባለሁ፣ አንቺ እዚህ ጭቃ ታቦቂያለሽ። አባ ሰው የተሰራው ከጭቃ ነው ትለኝለት። እባክህን አባዬ፣ ማየን እንስራው፣ በጣም ናፍቃኛለች። አንተ ልጅ እንዴት ልባል አልኳትም። በእናትህ አመራሩ እንዴ? አልገባኝም። ያኮረፈውና የተቀየመው እሱ ነው አይደል እንዴ? ቆይ ለምን ነው የጠፋችው? አይዳግም፣ ይሄ እብዱ የሆነ ልጅ በጠበጣቸው። ዳግም የሚባል ልጅ ነው እንዴ የእንጀራ አባል ለማድረግ እየተሯሯጠ ያለው? በልጅ አባትማ ቀልድ የለም። እሺ ኧረ እባክሽ፣ ሞተሩን ነው እንደዚህ እማወርድለት። እኔ እንደ ሳሚ አኩርፌ ምናምን የምጠፋ ሰው አይደለሁ። ንገሪ። እሺ የኔ መካኒክ ትልቅም ፈልጋት በላት። ነይ ቆይ ሳመኝ። ምን ሆነ? አስጨነቅሽኝ እኮ የኔ ቅመም። ምን ሆነሽብኝ ነው? እኔ እንቅጩን ልነግርህ ነው የመጣሁት። ለፈጣሪም ነግሬው ነው የመጣሁት። እኔ አንተን አጥቼ መኖር አልችልም። እኔም እኮ ዜድዬ። ዝም በል። ትላንት በነበረኝ ማንነቴ ልትቀጣኝ አትሞክር። እኔ ላንተ ያለኝን መውደድ ለምን ትጠራጠራለህ? እኔ እኮ እየወቀስኩሽ እኮ አይደለም። ዝም በል። አንተ የልብህን ተናግረህ ሄደሃል። ዝም በል ሲባል ዝም አይልም እንዴ? ትወደኛለህ አትወደኝም? መልስልኝ። እንድናገር ከፈቀድሽልኝማ እኔ ዘመኔን በሙሉ እወድሻለሁ። ከዚህ በኋላ ላልጠረጥርሽ፣ ላልቀና፣ ምን ላልል ታዛዥ ሆኜ ለመኖር ቃል እገባልሻለሁ። እንዲያውም መንግስትንም ቢሆን። የኔ እናት አሁን እኛ እንሂድ። ይሄ ሰውዬ ዝም ካልነው ሰብስቦን ማለት ነው የሆነ ፓርቲ ሊመሰርትብን ነው። አባቢ ከፈለክ መንግስት ማውርድላት። እሺ እኛ ልንሄድ ነው። ምን ነው? እኔ በሆነ የጠፋሁት ልክ ሳሚ ስፍስፍ ብሎ እንደፈለጋት ትፈልገኝ ነበር። አላቅም ስላልኩ አኮረፍሽ? ማን አኮረፈ? አለማወቅ አለማሰብ መብት ነው። ይብላኝ ለአንተ እንጂ እኔ ስጠፍቻ አላስደስትህ። ለምን እንደማላውቅ ታውቂያለሽ? እንጃለህ አላቅልህ። ምክንያቱም አንቺ ከሌለሽ እኔም የለው፣ ከሌለው ደግሞ ምን እንደምሆንም አላቅም። እኔ እኮ ካላንቺ የለው። ውይ የኔ አባት፣ ሰው ክፉ ሳያስብ መጀመሪያ አትናገርም ነበር? መች አስጨረሽኝ የኔ ዓለም። አንቺ ኮኮቤ ከሆንሽ እኔ ሰማይ ሆንልሻለሁ። አንቺ ደግሞ አበባዬ ከሆንሽ እኔ መሬት ሆንልሻለሁ። ከፈለግሽ ታበሪብኛለሽ፣ ከፈለግሽ ትንፈራፍሪብኛለሽ። በሌዝስ መሬቱን መሸጥ አይቻል? አንቺ ክራይ ሰብሳቢ ነሽ እንዴ? ክራይ አንተ ሰብስቢያለሽ? መሬት ካለን አጥረን ገራዥ እናደርገዋለን። ስንት መኪና ይሄ ያለ አንተ ምንድነው እንደዚህ ታፈጥብኝ? አንድ እኮ ነው ቲክቶክ ጋር ማለት ነው። ልብሱን አስተቶ ዞር ሲል አያጣውም መሰለሽ? እናማ አንቺም እንደዛ እንዳትሆኝብኝ አይኔን ካንቺ አልነቅል። እሺ እኔ ጅልባል ስራህንስ እንዴት ልታደርግ ነው? እንዲሁም ከዚህ በኋላ ስራ አልሰራም። በቃ ከዚሁ ካንቺ ጋር ቡና ቆላለሁ፣ እወቅጣለሁ፣ እታዘዛለሁ። እንዲያውም
ቡና ልቁ። እሺ ቁ ልቁላ ባለጌ። እሺ በቃ ሽፍርፍልሽ። ናይስ ነይ። ምን ነው ናፈከኝ? ኧረ ተይ ተይ። እውነት ስራ በቶሎ ስጨርስ ንፍቅ አልከኝና መጣሁ። ስራ ስጨርሽ ነው ማለት ነው እኔ ምናፍቅሽ? እኔ ግን ማለት ነው በእያንዳንዷ ሰዓት እየሰራው ራሱ ትናፍቅኛለሽ። እሺ አሁን ከናፈኩ በጊዜ ይውጣና አብረን እናሳልፍ። ወይ በእናትሽ አንድ የጀመርኳት መኪና አለች፣ እሷን መጨረስ አለብኝ። እሺ በቃ እኔም እስከዛ ስራ ልግባ። አሁን ስራ ጨርሼ ነው የምትወጣው አልሽኝ? እባክህ ልብ እንዳይሰማ ነው። ይልቅ አሁን ከዚህ እንዳወጣ እቤት ጠብቀኝ፣ እዛ እመጣለሁ። እሺ ለማንኛውም ዛሬ ቀድመሽኝ ከደረስሽ ስጦታለሽ። ምን መፍቻ ሰርቀህ ልትሰጠኝ ነው? አዎ እኔ ካንተ የተረፈኝ ግሪሳ ነው። ነይ 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 ግሪሳም ነይ ነይ። ጎበዝ በቃ ቻው። ጠብቃለሁ። እሺ ግሪስ ነው የተረፈኝ። እንዴ አንቺ ያምሻል እንዴ? አሁን ዝም ብለህ ለካው። ለምን? ነገ ምርቃት አይደል? አረሳሽው? ልታረሳሳኝ እንደምትፈልግ ገብቶኛል። ቆይ ለምንድን ነው ለኔ ብር የምታወጪው? ለአንተ ካላወጣው ለማላወጣ ነው። የኔ ድምቀቱ በት አንተ ነህ። አንተ ስትደምቅ እኔን ደስ ይለኛል። ላንቺስ? እኔማ አንተ ተምረህ የሚያሳርፍ ስራ ይዘህ ከፍ ካልክ በኋላ ስለኔ እናስብበታለን። አንቺ ስራውን ትተሽ የባልሽ ምርቃት ጋር አትሄጂ? ሄዳለሁ ቤቴ፣ ግን እንዳትመጪ ስላለኝ ትንሽ ላዘናጋው ብዬ። ማዘናጋትማ ከሆነ ያልሽው እኔ ጋር ሂጂና ሲኒዎችን ማጠባጠብ አድርጊልኝ፣ ቡናውንም አስተካክለሽልኝ። የሳሚን ጉልበት የምትበዝብዥው አንሶ እኔንም ልትጀምሪ ነው? እንደ ሳሚን የሚወድሽ ብታገኝማ በምትልሽ ማለትማ እንደኔ ሳመኝ አንቺ እንደ ቢወድሽ ምን? አይዞሽ ጨርሹ። ምንም አላልኩም። ብቻ ግን ፍቅር ሁለት ብልጥ ሰዎች አይፈልግም። እሺ የኛ ፈላስፋ ፍቅር ደግሞ ምን አይነት ሰው ነው የሚፈልገው? ሁለት ብልጥ ሰዎች በፍቅር ሊወድቁ አይችሉም። እውነተኛ ፍቅር አንድ ሞኝ ሰው ያስፈልገዋል። እሺ አንቺ ብልጥ ሳሚ ሞኝ መሆኑ ነው? የኔ እናት እግዚአብሔር ባርኮ ይስጥሽ እንጂ ያንቺ ጊዜ ሲመጣ ወንፊት ራሱ ውሃ ይዘልሻል። ብቻ ስጦታሽ ከታች ሳይሆን ከላይ መሆኑን አረጋግጪ። በቃ መልስ አታጪም አይደል? እሺ
አንተማ ምን ታውቃለህ? ዓለሟን ያሳዩዋትን የፊት ጥርሴ ነጠቀኝ። የፊት ጥርሴ ቅዠት ነው። የፊት ጥርሴ ቅዠት አለ። ዳጊ የፊት ጥርስሽ ራሱ ነው ተፈተውልሽ። ከአንተማ እንደምንም ብዬ ከእጅ አስጥላለሁ። የኔ ዜድ ለበቡቡ ነች። ቶሎ ትረሳለች፣ እኔንም ቶሎ ትቀበለኛለች። ከዛ በኋላ እኔም ሌላ ሴት አላስብም። አረ ምኑ ሴታ ሴት ነው? አረ ወንድ ሁን እባክህ። ጭራሽ ሳት ያቀጣጥላል። ያውም የቱን አንተ ምንድነው የኔን ስራ ዝቅ ብለህ የምትሰራው? ነው እያለሁ በልታስቲ ናውርት ናና እዚህ ጋር እንዴ ዘዲ ያንቺ ማለት የኔ አይደል እንዴ? ደግሞ ይሄን ማን ነው ዝቅ ብሎ መስራት ያደረገው? ላንተ ሲሆንማ ዝቅ ማለት ነው። ባል የቤቱ ራስ ነው። ስለዚህ የጣመውን የላመውን በልቶ ቤቱ ውስጥ ጎምለል ሲል ነው ደስ የሚለው። ይኸውልሽ በእኔና ባንቺ መካከል ውስጥ የሴት ስራ የወንድ ስራ የሚባል ነገር የለም። መንጎ ማለት የሚባልም ነገር እንደዛማ ከሆነ ልክ አይመጣም። ደግሞ መጨረሻችንም አያምርም። ሴት ምንም ብትሆን ሴት ናት፣ ወንድም እንደዛው። በመዘመን ውስጥ የሚታሰበው ይሄ ሴትነትና ወንድነት የትዳር ጸር ነው። እኔ ሳድግ ከእናቴ ያየሁትን በአባቴ ደግሞ የቀናውበትን ኑሮ ነው የምፈልገው። ይሄ ምንም ያልተበረዘው አራስኪ አመሰካከልሽብኝ። እንደገና እንዲገባኝ አብሽ በቃቶ ከገባህ ገባህ፣ ካልገባህም የራስ ጉዳይ ነው። እኔ ቡናውን ቆላለሁ፣ አንተ ትወጣለህ። እሺ ደስ ከሆነማ ደስ ይለኛል። ታዲያ ምንድነው ይሄ አስተያየት? ኧረ ምን በቃ አንቺ ቶሎ ቶሎ ቡናውን ቅይው፣ እኔ ወቅትልሻለሁ። እንደሱ ነው የሚባለው። አንተ ባለጌ ተነስ ብያለሁ። ተነሳውን ከዚህ ተነስ ብያለሁ። ምንሽ ነው የቆላሽን ሳልወቅተው ዛሬ እገልካለሁ። ተነስ ሂድ። ቻው ዘዲ። ደህና ዋል። ወደ ልትሄጂ ነው? ይኸውልሽ ሰርኪ፣ እኔ አይሆንም ብያለሁ። በቃ ተመርቄ ከመጣሁ በኋላ እኔ ወደ ስራ መግባት ነው ፈልገው። እኔ ምንም ማካበድ አልፈልግም። ቆይ ጓደኞችን ጠርተን ተሰብስበን እናክብር? እምቢ። መጥቼ ላስመርቀህ? እምቢ። ምንድነው እኔ ብቻ ያልኩት ካልሆነ? ሰርኪ ነገርኩሽ እኮ በቃ ከተመረኩ በኋላ ወደ ቤተ ክርስቲያን እንሄዳለን። ከዛ እናመሰግናለን። ከዛም በቃ ከስራ ስንመለስ ደስታችንን እናከብራለን። ብቻችንን እና በሬ ዘግቼ ከሌላ ሰው ጋር እንድጋራሽ የምትፈልጊው? ደፋል። እኔ ግን የፈለገ ይደብር። ደስታውን እንድካፈል ባትፈልግ እንኳን ከሩቆኛ አበባ ይዤ እጠብቅሃለሁ። ከሰዎች መሀል ጋውንህን ለብሰህ ቆመህ ስታበራ ማየት እፈልጋለሁ። ልብ ካዘነልኝ ደግሞ እቅፍ አድርገኸኝ ፎቶ እንነሳለን። ይሄን ላብሼ
መቼ ነው ግን ትምህርት፣ ስራ፣ እድገት ሰው ሆናለሁ ብዬ ያሰብኩት? እስኪያልፍ ነው የኔ ጌታ። ነገን በተስፋ ሰንቀን አንተን እናስተምራለን። አንተ እንደተመረክ ደግሞ እኔ መማር ጀምራለሁ። የኔ ፍቅር ልክ የተመረኩ ጊዜ እጅሽ ላይ ተንበርክኬ ቀለበት ማድረግልሽ፣ ከዛ እጮኛ ያደርግሻለሁ። ለኔ ብለሽማ እንደዚህ ሆነሽ አቀሪም። እሺ የኔ ዓለም፣ እኔ ካንተ ምን እንደምፈልግ ታውቃለህ? ሁልጊዜ ሲከፋ፣ ሲደክምህ፣ ተስፋ ስትቆርጥ 3 ቃላቶችን እንድታስብልኝ እፈልጋለሁ። 1 ሁልጊዜም አጠገቤ ሆነህ ትናፍቀኛለህ። 2 በምንም አይነት ሁኔታ ውስጥ ብትሆን ታስፈልገኛለህ። 3 በሐዘንም በደስታም በማግኘትም በማጣትም ውስጥ ሁልጊዜም እወድሃለሁ። መቼ ነው የምንመረቀው? መቼ ነው ያቺ ቀን መታ እዚህ ጣት ላይ ቀለበቷን ቁጭ ማድረግ? በጣም የምወድሽ። እሺ እኔም እወድሃለሁ። ለኔ ብለሽ እንደዚህ ሆነሽ ማከሪም። እሺ እኮ ምርቃት ላይ ካልመጣው የምለው የገባህልኝን ቃል አትረሳውም ብዬ ነው። ግን ረስተኸዋል። እንዴ ዳጊ ማኛ አቺ እስር ቤት እንዴት ነበረ? በቃ የብርጭቆ መረፍረፍ አሁንም አልቀረማ። እንተዋወቃለን? በደንብ ነዋ። የሆነ ታይም አብረን በአንድ ትሪ በልተን ነበረ። ያው አንቺ ትሪውን ረግጠሽ ወረድሽ፣ እኔ ደግሞ በክብር አስቀምጥኩት። ማለት ቀራሪ ይልሽ። ከዚህ በኋላ ላሽ ነው የሚባለው። እሺ እንዴ ማለት እሺ። ወዬ ኧረ ቀስ በይ። ምንድነው አጣደፍሽኝ እኮ። እሺ መጣሽ። ሲጣሩ ቴጌ ምንድን ነበር የሚባለው? አዎ ተግባብተናል። ዝም ነው የሚባለው። እሺ አራሪ ይልሽ። በቃ አራሪ ይልሽ። ከዚህ በኋላ ዮሐንሽን በጊዜ ፈልጊሽ። ዜዶን እርሻል ተግባባን? እሺ ባረሳትሳ ባትረሳትማ በአንድ ጥይት ግንባርክን አፈርስልሃለሁ። አይ ዝዲ ለካ ቦቅቧቃን ያለችኝ እውነቷን። ቆይ ግን እኔ ስለሷ ምን ይሆን? ምንድነው እንደዚህ አጣርፈሽ ይጠራሽ? ዛሬ ከጓደኛዬ የወንዴ ምርቃት ጋር ትሄዳለች። ባዶ እጇን ከምትሄድ አበባ ይዛለት ትሄድ ብዬ ነው። አጣደፍኩ አይደለ? አሁን በቃ መሄድ ትችላለሽ። መቼም የኔው ጉድ አይደል? ኧረ የእኛ ጉድ ነው። እንዴት እንደሚመርቅ አልነገረኝም። እሱ እባክህ ለማንም አልተናገረም። ሰዎች ወጪ እንዲያወጡ አልፈለገም። ምን ማለት ነው? እኔ ወንድሙ ከጎኑ ቁሜ ካላስመረኩት ማን ሊያስመርቀው ነው እንዴ? እሷ
እሷም ቢሆን እኮ ከኔ በኋላ ነው የመጣችው አይደል? የኔ ምስኪን እንኳን አንተን እሷን ራሱ እኮ አልጠራትም። እንዲሁ በፈጣጣው ነው የምትሄደው። እኔ ደግሞ ባዶ እጇን እንዳትሄድ ብዬ ነው ያስመጣውላት። እሺ ሌላ ምን እናደርግላችሁ? ቆይ ሲመለሱ የት ነው የሚያሳልፉት? ወይ ኬክ ወይን ምናምን ነገር ገዝተን እኛ ዞር እንበልላቸው? ምን ነው አነሰ እንዴ ዝዲ? ወይ ኬክ እሱ የተለየ ወጥ እንኳን እንድትሰራ አልፈቀደላትም። ቆይ ምን አስቦ ነው እሱ? ደስታው የራሱ ብቻ ነው እንዲያርጉ የሚስለው? በቃቶ የእሱን ደስታ በማሰብ እኛ ለየት አድርገን እናከብርለት። እስኪ ሳመኝ ሙት እናዘጋጅለታለን በይ። ሳመኝ ሙት? እሺ ጫ በቃ ይሄንን ስም መቀየር አለብን። ምንም እኮ አንተን መግባባት አልቻልንም። ኧረ እባክሽ ይሄንማ የምጽአት ቀን ነው የምናስቀይረው። እሺ ቻው በቃሽ። አበባው ሲያምር ሳሚ ስትሽ ነው። አንቺ ያመጣውልሽ እሺ አመሰግናለሁ። ታዲያ ምግብ ሳይኖር ምን ድግስ ነው? በይ በቃ አንድ ሽሮ ስጪኝ። ዛሬ ምግብ አላዘጋጀውም። ኧረ እባክሽ ይሄን ሁሉ ጉልበት ከጨረስኩ በኋላ ምግብ የለም ትኛለሽ እንዴ? ተነስና እኔ ቡና ቦታ ጋር ሂድ። ዛሬ ምግቡን ቡና በቃ ደግሞ ኮረ ጨፍራ ደስ አንተ ደግሞ ምግብ ሲባል ነው እንዴ መጨፈር የምትጀምረው? ሳይበላ ይስቅ ነገር ነው እንዴ? አይ ያንቺ መስደመር ስትችሻለሁ ጋባዬ ስለሆንሽ ያው ቡናው ጋር ተጥቅሻለሁ። አሽቃራት እኮ ምንም ስራ መስራት አልቻልኩም እኮ። አሁን የት ብዬ ነው የምፈልገው? ቆይ እሱ እንዴት ደስታውን ከኔ ሊያርቃል? ማን ስለሆነ ነው እሱ ደስታውን ከኔ የሚያርቀው? አይ ዘመዱ መሆን አለባት። አይ በቃ ለክፍለ ሀገር ለምርቃኑ መጣ ነው እንጂ የሚሆን እንዴ? አይ እኛንም የራቀን ላይ በቃ እኛንም የራቀን ለዛ ነው ማለት ነው። እስቲ ቆይ ልደውልለት። ጓደኛዬ ምን ፈልግ? ዛሬ ደግሞ ሰላምታም የለም እንዴ? እሺ ሰላም ነው። ምን ፈልግ? ምን እፈልጋለሁ? የሆነ ነገር ላማክር ነበር። የት ነህ? ሩቅ ቦታ ነው ያለሁት። እኔ አሁን ስልክ ማውራት አልችልም። ኧረ አስቸኳይ ነው። ዜድ እኮ አርግዛ። ታዲያ እኔ ምን ላድርግ? እዛው ስትንዘላዘል አረገዘችና እኔ ምና ልጁ ልዘለው? ሄሎ ቆይ አንተ ሰውዬ ዛሬ ስራህን ትተህ እኔን ስትልትል ነው እንዴ? ወንደሰን ወደ እናንተ አልመጣም? ኧረ አልመጣም። ምን ነው? ኧረ ምንም፣ ያው ስልኩ አልሰራልኝ ብሎ ነው። ይኸውልህ ሰውዬ ታዲያ ዜድነች የነገረችኝ ብለህ ብሰማ ከኔ ጋር ነው የምትጣላው። እኔ የምልሽ ሰርኪሳ ወጣች እንዴ? አለች፣ ግን ትንሽ ግራ ተጋብታ ነበር። አሁን መውጣቱ አይቀርም። ቆይ እኔ የምልሽ ስለ ወንዴ ዘመዶች ምንም ነገር አላወቀችም? ሰውዬ ዛሬ ምን ሆነሃል? ስለ ወንዴ ካንተ በላይ እኛ ልናውቅልህ ነው እንዴ? ብቻ ማደጎ ቤት እንዳደገ ስታወራ ሰምቻታለሁ። እና ማን ነች?
አይ ማለቴ እኮ ያው ምርቃቱ አልገባኝም። በቃ ቻው በቃ። አንቺ ምንድን ነው የምታንጎዳጉጂው እንዴ? ምን ሆነሽ ነው? ደወለልሽ እንዴ? አይ ግን ፈራሁ። ምኑን ነው የምትፈሪው? ደስታውን ፈራሁ። የምርቃቱ ቀን ቀለበት ገዝቶ ፕሮፖዝ እንደሚያደርገኝ ስለነገረኝ ድንገት ቢረሳው ብዬ እኔ ቀለበት ገዛ። እንዴት ደስ ይላል! ታዲያ ምንድን ነው ያስፈራሽ? ምርቃቱ ላይ ለመገኘት በመጓጓቴ ሰርፕራይዝ እንዳላበላሸው ፈራሁ። ለዚህ ነው እንዴ ማንም እንዳይገኝ ያለው? አይ ወንዴ የሆነ ነገር አስቧል ማለት ነው። ምን ይመስልሻል? እኔ ምን አውቃለሁ። ግን ምግብ እንብላ ብሎ የሆነ ካፌ ድንገት ካስገባሽ በጣም ጎረስ እንዳታደርጊ። ምግቡ ውስጥ ቀለበቱን ያደርገውና አብረሽ ትውጫለሽ። በኋላ እኔን ነው የምታዋርጂኝ። እሺ ምርቃቱን ልሄድ ልቅር? እሱን አንቺ ወስኚ። ለምንድን ነው መሄድ የፈለግሽው? ሁሉም በዘመድ በጓደኛ ተከበው እሱ ዘመድ እንደሌለው ብቻውን አይኑን እንዲንከራተት ስለማልፈልግ። ማሳደጊያ ያለ ዘመድ ምን ያህል እንደሚናፍቀው ሲናገር በጣም ነው የምታዝነው። እንደሱ ከሆነማ የምትሄጂለት ነው የሚሻለው። ሄጄ ሰርፕራይዙን ባደፈርሰው? እንደዛ ካልሽ እንኳን ባትሄጂ ነው የሚሻለው። ኡፍ ዜድ ግራ አታጋቢ። የኔ ቆንጆ በመሄድሽ ቃል እስከሆነ ድረስ ቀለበቱ አይቀርም። ግን ደግሞ ዛሬ ብትቀሪ ቀኑ ካለፈ በኋላ ይቀር። ሰሪቱ መጣው። ቤተነሽ እኔ ሰው እየጠራኝ ነው። ሄሎ ሳሚ፣ የት ነው ያለኸው? አሁኑኑ ፈጥነና እየጠበቅኩ ነው። ምን ያንቀራፍፋል? ቶሎ ቶሎ ና እንጂ ኤሊ ይውጣሃል እንዴ? ማነች? መልስልኝ፣ ልጅቷ ማነች? ማንን ነው? ቅድም ቀድሜ የደወልክላትና። ለማን የደወልኩት? እቺ ወንድ ሰንተብዬ ጋር እየተላጣጠፈች የገባችሁ ልጅ ነው የምልህ። ማን ነገርሽ? እናንተማ ስራችሁን ውስጥ ለውስጥ መስራታችሁ ነበር። በእናንተ ቤት እኛ እንዳናቀባችሁ ለምርቃቴ ማንም ሰው አይገኝም ምናምን አላችሁ። ግን ሴራችሁ ተጋጠሙ። ስለምን ሴራ ነው የምታወሪው ዜድ? ሴራውንማ ገና ልንሰማ ነው። ይዟት ገብቶልሃል። ኧረ እባክሽ። እና ምን አላት?
ምን እንዳላትም አንተ ልጠይቅህ እንጂ ተማክራችሁ አይደል እንዲያደረጋችሁ? እኔ ከማን ጋር ነው የምማከረው? ኧረ እባክህ አንተ አይደለ እንዴ ቅድም ደውለህ ሰርኬት ነው ያለችው ምናምን ብለህ ካጣራ በኋላ ደውለህ ነገርከው? እኔም እኮ ግራ ገብቶኝ ነው። አይኔ እያየ አሁን ማውራት አልችልም ብሎ ሸመጠጠኝ። ጭራሽ ዜድ እኮ አርግዛለች እለዋለሁ የራስ ጉዳይ ምናምን ብሎ ጆሮ ላይ እኮ ነው ዘግቶብኝ ሄደ። ይሄ እባብ አመዱን በሷ ካራገፈ በኋላ ትክክለኛ ማንነቱን አሳየን ማለት ነው አይደል? እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰፍታ